የሼክ እብኑ ዑሰይሚን ንግግር አንድ ሙስሊም ያልሆነን ሰው በትክክለኛው መንገድ አሰላሙ አለይኩም ካለ ከተቻለ ወአለይኩም ሰላም ከእርሷ የበለጠች እርሷን የምታክል ወይም ደግሞ ከእርሷን የበለጠች አድርጋችሁ መልሱ የሚል ንግግር ሰማው። በጽሁፍ ነበር መጀመሪያ ቼክ ያደረኩት። ከዛም ግን በቪዲዮአቸውም ሰርች አድርጌ ቪዲዮአቸውን ለማግኘት ሞከርኩና በጣም ከብዙ ጥረት በኋላ ኦልድ ቪዲዮ ስለሆነ የቆየ ቪዲዮ ነውና ቪዲዮአቸውን አገኘሁና በትክክልም እንደዛ ነው እንደዛ ብለው ሲናገሩ ሰማው። ምንድነው አንድ የሰው ልጅ አሰላሙ አለይኩም ብሎ በቀጥተኛው መንገድ ሳያበላሽ ነው። አሁን እዚህ ጋር ያየሁት እኔ ሰላምታውን ለቀልድ ወይም ለፌዝ ሳይሆን ቅንነት በተሞላው መንገድ አሰላሙ አለይኩም ለሚል ሰው ነን ሙስሊምስ የሆነ የእስልምና እምነት ተከታይ እንኳን ባይሆን ወአለይኩም ሰላም ተብሎ ቢመለስ ችግር እንደሌለበት አየው ማለት ነው። በሌላ ነገር ደግሞ ምን ታዘብኩ መሰለ? ምን አየው መሰለ? ወአለይኩም ብቻ ተብሎ የሚመለስበት ሪዝን ወይም ምክንያት ወአለይኩም ሰላም የማይባልበትና ወአለይኩም ተብሎ የሚመለስበት ቦታ ደግሞ ምን ላይ መሰለ? እኔ እንዳነበብኩት በጥንት ዘመን ይላል አንዳንድ አይሁዶች ለነብዩ ሰለላሁ ዐለይሂ ወሰለም ሰላምታ ሲሰጡ አሰላሙ አለይኩም ሰላም በእናንተ ላይ ይሁን በሚል ፋንታ ድምፅ በመቀየር አሳሙ አለይኩም ሞት በእናንተ ላይ ይሁን ይሉ ነበር። ነብዩም ለዚህ ተንኮል ምላሽ ሲሰጡ ወአለይኩም በእናንተ ላይ ይሁን ብለው ወይም ደግሞ የተመኛችሁትን ለራሳችሁን በማለት ነበር የሚመልሱት የሚል ደግሞ አነበብኩ። በእነዚህ ሁለት መካከል ልዩነቶች ምንድነው የታዘብኩት? ሰላሙ አለይኩም የሚለው ሰው ቅንነት በተሞላበት መንገድ ሳይሆን ሸር በተሞላበት ለጥፋት ወይም ለተንኮል ከሆነ ወአለይኩም ብለህ ነው የምትመልስለት። በቅንነት በፈገግታ ሰላምታውን በቀጥተኛው መንገድ ሰላሙ አለይኩም ብሎ ሰላምታ ለሚሰጥ ሰው ደግሞ ወአለይኩም ሰላም ብትመልስለት ችግር የለውም የሚል አነበብኩ ማለት ነው። هل هو صحيح ولا ما ادري የሆነ በጣም ነው ጥያቄ የፈጠረብኝና ጥያቄ መፍጠሩ ብቻ ሳይሆን እኔ ላይክ ማወቋን